ሰላም ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት መልስ ለመስጠት ነው። መልስ ለመስጠት እውነቱን ልነግራችሁ ነው የመጣሁት። እኔ በቃ ከባለቤቴ ጋር ተፋትቻለሁ። የተከራየሁት ቤት መጥቶ ረብሾኝ እንዳልኖር አድርጎኝ ዛሬ ደግሞ ያለሁት በአክስቴ ቤት ነው ማለት ነው የመጣሁት እና አሞኝ በጣም እንትን ብሎኝ ነው ያለሁት። ስለዚህ እኔ ዛሬ የሰራሁት ወንጀል ይሄን ያህል የሚያካብድ እና ሆኖ አይደለም። እኔ የሰራሁት ምንድነው በሰዓቱ ለይኩን ፍቅረኛ የነበረ ለይኩን ፍቅረኛ እያለ ግን ሱቅ እሰራ ነበር። ሱቅ ቡቲክ እሰራ ነበር። ከዛ በቃ ኑሯችን ለማሻሻል ተብሎ እሱ ወደ ውጭ ሀገር ፕሮሰስ እጀምራለሁ ሲል ብር ስለሌለኝ ምንድን ያደረኩት ቀጥታ ብሩን ማስረከብ ነበር። ልብሱን ሳስረክብ እኔ አላቅም ብሩ ላይ እንትን ተቀላቅሏል። ፎርጅድ የሆነ ብር ተቀላቀለና የሚማቀው ነገር የለም። ቀጥታ ይሄን ብር ተቀብዬ ብዙ ብር ነው እንግዲህ ልብሱ ሙሉ እኔ ያስረከብኩት እንዳለ ማቴሪያሎች እስከናሸሙት እስከምኑ። ስለዚህ ያንን የሚያደርጉት ለሱ ብዬ ነው። ከዛ በኋላ ባንክ ቤት ሄደን ያው ሲፈተሽ ታውቁታላችሁ፣ ባንክ ቤት ቆጥሮ ነው እንትን የሚለው እና አብዛኛው ፎርጅድ ነው። ፎርጅድ ስለነበረ እኔ ደግሞ በሰዓቱ ልብሱን አስረክቤ ስለነበር እና ባለ ሱቆቹ ምናምን እያወራሁኝ ነበር። ስልክ እየወጥቼ እያወራኋቸው ነበር። ተደወሉና ብሩ እየቆጠረ ነው እሱ ባንክ ቤቶቹ ይሄ እኮ ፎርጅድ ነው ምናምን ብለው ትንሽ አክረው እንትን አሉት። እኔ የማውቀው ታሪክ የለም፣ እኔ የማውቀው ነገርም የለም ስለ ፎርጅድ ነው። ስለዚህ ከዛ ምናምን እሱ ደንግጦ በቃ አንቺ እንትን ከሚሉሽ እንደዚህ ይከራል ብንም አላሰብንም። ከዛ አንቺ እንትን ከሚሉሽ በቃ ችግር የለውም ምናምን ብሎ እሱም ሳያስበው በድንገት እሱ ሆነ ማለት ነው። ከዛ በዚህ ነገር ነው ደግሞ እሱ ወንድ ሲሆን ነገሩ ገነነ እንጂ ከዛ እንደዛ ተባለ ምናምን። በሰዓቱ ይሄ ትንሽ የማውቀው ነገር የለም በቃ ይሄ ከሞያሌ የመጣ ፎርጅድ ምናምን ይሆናል ማለት ብዙ ስለነበረ ስለማላውቀው እንደዛ ተብሎ ተጋነነ። እንደዛ ፍርድ እኔ ብሆን በሰዓቱ ነገሩ ይቀላል ብዬ አስባለሁ። ግን እሱ እኔ ነኝ ብሎ ስለገባ ነገሩ ተጋነነ። እንደዛ ሆነ። እንደዛ ሲሆን ምን አደረኩ? ይሄንንም ነገር የሆነው እሱ ውጭ ሀገር እንዲሄድ ብዬ ነው። እንደዛ ሆነ። ታሰረ። ከታሰረ በኋላም ግን አልተውኩትም። ተመላልሼ ጠይቄዋለሁ፣ በደንብ እንትን ብዬዋለሁ፣ ትሪት አድርጌዋለሁ። ግን ደግሞ ቢያንስ ነገሩ አሁን ይሄን ሲያከብዱት ሳይ ቤቱን ሽጬ ጠበቃ ቆሜ ለምን አልከራከርለትም? የሚገርማችሁ ነገር በሰዓቱ ምንም ነገር ቤተሰቦቹ ከጎኑ ስላልነበሩ እኔ ነኝ ሁሉ ነገር እያንዳንዷን ነገር ወጪ የማደርገው እኔ ነኝ። ግና በዛ ሰዓት ደግሞ ማንም ይደግፈኝ የለም። እንደነገርኳችሁ እኛ ያሰብነው ሌላ የሆነውን ነገር ሌላ ነው። እዚህ ጋር ብር ምናምን ተገኝቶልኝ አይደለም። ይሄ የተሸጠው ደግሞ ምርት ደግሞ እንደነገርኳችሁ በዛ ነገር ሲፈጠር አብዛኛው እንደዛ ስለሆነ እዛው ተያዘ። በቃ በጣም ብዙ ፕሮሰስ ነበረውና እጄ ገንዘብ አልነበረ። በጣም ተቸግሬ ብዙ ነገር ነው ያሳለፍኩት። ግን ከዛ በኋላ 5 ዓመት ጠይቄው መጨረሻ ጊዜ አይ በቃ ላገኝሽ አልፈልግም ማለት ነው። እኔ ቆጭቶት ይሁን 5 ዓመት ከሞላው በኋላ ተቀየረና በቃ ሁለተኛ ላገኝሽ አልፈልግም ሲለኝ ሲከፋኝ ቤተሰቦቼ ጋር ሄጄ ቤተሰብ ደግሞ የተረዳው በራሱ አረዳድ ነው። በቃ እንዴት እንደዚህ ያደርጋል ምናምን። ምክንያቱም እኔና እሱ የተጋባ ነው ደግሞ ከቤተሰብ ምንድን ነው የሚባለው ጠለፋ ነው የሚባለው። እንደዛ አድርጎ ነው ያመጣኝና እኔ ደግሞ እሱን ብዬ ከዛ ካመጣኝ በኋላ እንጂ ይታሰር ነበር። ለምን ጠለፋ በጣም ከባድ ነው። ግን ፍቅር ነው ብዬ ወደዋለሁ ብዬ ነው። እሱም ለዛ ነው እኔ መስዋዕትነት ከፍዬልታለሁ ከመጀመሪያ። እሱም ለዛ ብሎ ነው በቃ እኔ ታስራለሁ ምናምን ብሎ ደግሞ ነገሩ እንደዚህ ይገናል ምናምን ብለን አላሰብንም እንጂ ወይ ሰው ገድዬ ወይም ሰርቄ ወይም የሆነ ነገር አድርጌ አይደለም። እናንተ አሁን ኮመንት ላይ በጣም ብዙ ነገር ውርጅብኝ ታወርዱብኛላችሁ። እናንተ ይሄን ነገር ነገ መታችሁ እናንተ በተለይ አሁን ከሀገር ውጭ ያላችሁት ነገ በእናንተ ህይወት ምን እንደሚፈጠር አታውቁት። ይሄ ደግሞ ንግድ ነገ መታችሁ ንግድ ልትሰሩ ትችላላችሁ። ምን ነገ መስራቱን አታውቁትም አይደለም። ግን እኔ ላይ እንደዚህ አይነት ውርጅብኝ ወረዳችሁብኝ። እኔ በእናንተ እየፈረድኩ አይደለም። ግን አንዳንዴ ደግሞ ሴቱ ናችሁ በሴት ላይ አሁን እኔ
ትዳሬን በትኛዋለሁ አይደለ? ትዳሬ ተበተነ። ትዳሬ ሲበተን ውስጥ ላይ ምን እንዳለ አታውቁ። ዛሬ እሱ የፍች ወረቀት ሰጥቶኛል፣ ግን እዚህ ጋር እኮ እኔ ደግሞ የሁለት ልጆች እናት ነኝ፣ ወልጃለሁ። ገባችሁ? ዛሬ የልጆቼ እንኳን ወተት መግዣ አጥቼ ነው ያለሁት። እኔ ልጆቼን ያላስገባሁት በካሜራ ህፃናቶች ስለሆኑ ነው እንጂ ግን እናንተ ወልልል ምናምን ስትሉ ማይቻሉ ኮመንት ላይ ብዙ ነገር እና ቤተሰቦቼ እኔ እስከዛሬ ድረስ ማለት በውስጥ ብዙ ነገር አድርጌያለሁ ስለ እናንተ አሁን እሱ በጣም ነገሩ ሲጋነን ምናምን ስትሉ በጣም ብዙ ነገር እኔ አንደኛ ትዳር ተበትኗል። እውነት ነው፣ በቤተሰብ ነው ይሄ ትዳር የመጣው በቤተሰብ ነው። ቤተሰቦቼ በቃ አይሆንም ብለው ያለውበት ነገር ጥሩ ስላልነበረ ቤተሰብ እናቴ በቃ ረግምሻለሁ ስትለኝ እሺ ብዬ አገባሁ። ቤተሰቦች ናቸው ይሄን ልጅ ያጋቡኝ፣ ለይኩንን ሳይሆን ባለቤቴ የልጆቼን አባት ማለት ነው። እኔ ልጆች አሉኝ፣ የሁለት ልጆች እናት ነኝ። ዛሬ ግን ወተት የምገዛበት አጥቻለሁ። ምክንያቱም እናንተ በምጽፉት ኮመንት ነው ግደሏት፣ ፍለጧት። ግን እኔ ከኔ ኋላ እናንተ ባትፈልጉኝ የሚፈልጉኝ ልጆች አሉ። ግን እናንተ በእኔ ቦታ ብትሆንስ እንደዛ 5 ዓመት ለፍቼ ተጠይቄው ምን አድርጌ መጨረሻ አልፈልግሽም እንዲሁ ተስፋ አስቆርጦኝ ብዙ ነገር ሁኜ እንደነገርኳችሁ እኔ ሆን ብዬ ያደረኩት ነገር አይደለም። እንደዛ ስታደርጉ ምንድን ነበር? በእኔ ቦታ ብትሆኑስ ምንድን ነው የምታደርጉት? ደግሞ እኮ ይቅርታ ጠይቄያለሁ አይደል እንዴ? ይቅርታ ከይቅርታ በላይ ምን አለ? ይቅርታ ጠየኳችሁ፣ ያለውን ነገር እንደዚህ ብዬ አስረዳው። ግን አሁንም እኔ እንጃ በቃ እኔን በቃ ለማናደድ ምናምን እኔ ሶሻል ሚዲያ ላይ አሁን ውርጅብኙ ችግር የለብኝም። ምክንያቱም የልቤን እግዚአብሔር ያውቃል። ላይኩን በዚህ በኩል ያሰቃየኛል፣ በዚህ በኩል ባለቤት ያሰቃየኛል። እኔ 2 ልጆች ይዤ ምንድን ነው ማለት እኔን ስርሱኝ። እነዚህ ልጆች እኮ ገና ህፃናቶች ናቸው፣ እናት ያስፈልጋቸዋል እኮ። እና አስቡ። አንዳንዴ በምጽፉት ኮመንት ራሱ ማለት አንዳንዴ ባይዘው ኮመንት ይገላል፣ ገዳይ ነው። እንደናንተ ኮመንት ቢሆን እኮ የራሴን አጥፍቼ ቆይቻለሁ። ግን ደግሞ ልጆቼን አስቤ ለልጆቼ ስለማስብ የሰውን ኮመንት ሳይሆን ልጆቼን አስቤ ነው ያለሁት። እዳ የምትሉኝ ከሆነ ደግሞ እዳውን ነው ከፍላለሁ። እውነት እኔ ይሄን ያክል እንትን ብዬ ከሆነ ችግር የለም እከፍላለሁ አለ። ብሩን አስቀምጬ ነበር እከፍላለሁ፣ ችግር የለውም። እኔ ይሄን ያክል የሚያደርስ ነገር አይደለም። በቃ ሰዋት፣ ግደሏት፣ ፍለጧት። እንዴ ሴት ልጅ እኮ ናችሁ። ነገ መታችሁ በእኔ ብላችሁ አስቡ። ዛሬ ነገ እኔ የሆነ ነገር ብሆን ይብላኝ እናቴ፣ የምትጎዳው እናቴ ነች፣ የሚጎዱት ልጆች ናቸው፣ እናንተ አይደላችሁ። ግን በእናንተ ኮመንት በእናንተ እንትን ቢሆን ኖሮ እኔ እስከዛሬ የለውም። ልጆች ሚዲያ ላይ ወጥተው ነበር፣ አሁንም ወጥተዋል። ምክንያቱም በእናንተ ኮመንት ሆይ እያላችኋቸው ስትሏቸው ዛሬ እኔ እኮ አልኳቸው ልጆቼ እኔ ካሜራ ላይ እንዳይወጡ ስለፈለኩ እንጂ ዛሬ ማሚ የታለ ወተት ብሎ ሲጠይቁኝ የምሰጣቸው እስከማጣ የደረስኩት በእናንተ ኮመንት ነው። የእናንተ ምንም መስዋዕት አይታያችሁም፣ ግን ምንም የማያውቁ ህጻናቶች ጉሮሮ እዚህ ጋር እየተዘጋ ነው። የሰው ልጅ ደግሞ የኢትዮጵያ ባህላችን የኢትዮጵያ ሃይማኖታችን ሙስሊሙም ክርስቲያኑም የማውቀው እኔ ዋሽቶ ሲያስታርቅ እንጂ እንደዚህ አድርጋት እንዲሁም አይባልም። እና እስቲ አንዳንዴ አስቡ፣ እንደ ሴት ልጅ ናችሁ አስቡ። እኔ ልፈርድባችሁ አይደለም፣ ምክንያቱም እናንተ ካሜራ ላይ ያለውን ነገር ነው የምታውቁት፣ ውስጡን አታውቁት። እና ወንጀል የሚባለው ነገር ይሄ ነው። ነገን እናንተ መታችሁ ነገ ንግድ ስራ ሊሆን ይችላል፣ ማንኛውም ነገር ሊኖር ይችላል። ይሄ ነገር በእኔ አልተጀመረም፣ በእናንተም ነገር ሊፈጠር ይችላል። እንደውም በአሁኑ ህግ ደግሞ ጠበቅ ያለ ህግ ነው እና እኔ ምንም አለም፣ ግን እኔ የምሬን ነው። ልጆቼ ዛሬ እንደዚህ ወተት እስከ መግዣ ከአባታቸው ተለይተው ሲኖሩ ማየት ለእኔ በጣም እንደ እናት ከባድ ነው። ግን እኔ ምንም አለም፣ በቃ የልጆቼ አምላክ እሱ እስከዛሬም የጠበቀኝ የልጆቼ አምላክ ነው። አሁንም ለነዚህ ዱዳ የሆኑ ልጆች ምንም ለማያውቁ ልጆች ሲል እግዚአብሔር እኔን አበርትቶ እግዚአብሔር ሁሉ ነገር አድርጎ
ለልጆቼ ሲል ያኑረኝ። እናንተን ካስቀየምኳችሁ ይቅርታ በላይ ምንም ላደርግ አልችልም። እኔ የምሬ ነው። አሁን የምሰራው በማታ ነው፣ በጨለማ ነው የምሰራው። ምክንያቱም ስለከፋኝ በጣም ዛሬ 2 ልጆች ጥሎብኝ ነው የሄደው፣ ወጥቷል። እናንተ እኔ ሴት ልጅ ሆኜ 2 ልጅ ይዤ በአዲስ አበባ ኑሮ በሁሉ ነገር እንዴት እችላለሁ? አልችልም። ግን እኔ አሁን እዚህ ጋር እኮ አላጠፋው ምናምን እያልኳቸው አይደለም። ከሰው ልጅ ጥፋት ማንኛውም ንጹህ የሆነ ሰው የለም ምድር ላይ። ግን ምንም ቢሆን አሁን ላይ እኮ እውነት ነው። እሺ 8 ዓመቱ ለኔ ብሎ ታስሯል። እሺ ግን ምንም ቢሆን እሱ ወንድ ልጅ እኔ እና እሱ አንገናኝ። ቢያንስ እዚህ ጋር የልጆች እናት እንደሆንኩ እያወቀ ሊረዳኝ ይገባል። እንደዛ ነበር። ግን ደግሞ እናንተም በቃ በኮመንት እንደዛ ስትሉት እሱም እየባሰ ነገሩ መጣ። ዛሬ እዚህ ተዳረስን ማለት እኔ እኮ አሁን እናንተ እንደምትሉት ወይም 10 ሚሊዮን እኮ ብባል ልከፍል እችላለሁ። ምክንያቱም እንዴት መሰላችሁ? ፍቅረኛ ቤተሰብ ነው በቃ እኛን እንደዚህ ያደረስንሽ ብሎ ነው ቤተሰብ ራሱ ጸጸት ላይ ነው። ምክንያቱም እኛን አግቢ ብለን እንደዚህ ያደረግሽ ምናምን እያሉ በጣም እናቴ አሁን በጣም ከፍቷት በጣም አዝንት እንዳያቸው እና ይህን ያህል ሁሉ ድረስ የደረሰው በኮመንት ነው። ግን እናንተ እውነትን ነው እንደ ሴት እኔ ወንዶቹን አይደለም የምጠይቀው፣ ሴቶቹ የእውነት እንደኔ አሁን ለሰው ለፍቅረኛዬ ብዬ ውጭ ሀገር እሱን ለመላክ ብዬ የምሰራውን ስራ አይ አንተ የምትሄድ ከሆነ ችግር የለውም ብዬ አስረክቤ ሳስረክብ እንደዛ ብዙ ብር ስለነበረ ሰጡኝ። የዛኔ ደግሞ ትራንስፈር ምናምን የለም ሲሰጡኝ አላውቅም። እኔ ምን ይሁን አላውቅም። እኔ ብር ብቻ መሆኑን የማውቅ እንደዛ ተፈጠረ። እናንተ በእኔ ቦታ እውነት ብትሆኑ ግን ምንድን ነበር የምታደርጉት? የምር ይሄን ግን ኮመንት ላይ ጻፉልኝ። ከልብ ታግታችሁ ሰምታችሁ ኮመንት ላይ ጻፉልኝ። ሌላ ምንም ነገር የለም። እኔ አሁንም ለኢኮኖሚ ይቅርታ፣ ውድ ባለቤቴንም ይቅርታ፣ ኦዲየንስንም ይቅርታ። ከነዚህ ውጪ ምን ላድርግ ማለት አሁን በተለይ እናንተ አሁን ለእኔ ቤተሰብ ሆናችሁ ይቅርታ የምላችሁ ለልጆቼ ስትሉ በቃ ልጆቼ እኔ እዚህ ጋር ከቻላችሁ ጥሩ ኮመንት ስጡኝ። ቢያንስ እኔ ምንም ባጣ መበረታት አለብኝ። ገባችሁ? ጥሩ ነገር እንኳን ብትጽፉልኝ ለልጆቼ ተስፋ ሆናለሁ። ሌላውን ነገር ተውት እና ይሄን ነው የምለምናችሁ። እኛ ኢትዮጵያ ላይ ያዘው ፍለጠው ግደለው መባባሉ ቀርቶ ሰላም ነው እንጂ እንደዚህ ነገር ባይሆን ደስ ይለኛል። እኔ በጣም እውነት ለመናገር በጣም ከፍቶኛል። በጣም እኔ ልጆቼን ባሰማችሁ እዚህ ጋር ምክንያቱም ጥሩ አይደለም ብዬ ነው እንጂ በጣም ይከብዳል። ዛሬ ያለሁት አሁን አክስቴ ቤት ነው ልጅ ይዤ። ምክንያቱም በዛች ቤት 2 ልጅ ይዤ ምን ከምን አድርጌ ልኖር። በዛ ላይ መጥቶ ደግሞ እንደዛ ሲያደርግ ግቢ ተበጠበጠ ተብሎ ነው እንትን ያሉኝና ዛሬ ጥገኛ ነው የወጭኩት። ለልጆቼ ስል ምንም ነገር ሰርች እኖራለሁ። ግን እባካችሁ ጥሩ ነገር ጻፉልኝ። እኔን የሚያበረታታስ በቃ እኔን እርሱኝና በቃ ለልጆቼ ስትሉ በቃ እንደዛ ነው የምፈልገው።